ሁለተኛ ደግሞ ማን ነው? ቅድም አሊፍ እና ዋው አሊፍ ዋው ያ ናቸው ብለን ነበር። የአሊፍ መስፈርት አየን አይደለ? አሊፍ መስፈርት ለምን መድ እንዲሆን አይደለ? ዋው ደግሞ መቼ ነው መድ ነው የምንለው ካልን የዋው መስፈርት የዋው ቅንፍ በአረብኛ መስፈርቱ ለምንድን ነው መድ እንዲሆን እንጂ ዝም ብሎ መስፈርቱ ካልተሟላ መድ አይሆንም። ወይ ሊሆን ይችላል መስፈርቱ ከተለየ መድ እንዲሆን መስፈርት የግድ ያስፈልጋል። መስፈርት መድ እንዲሆን ስንት ናቸው? ሁለት ናቸው። ሁለት ናቸው። አንደኛው የመጀመሪያው ዋው ስኩን መሆን አለበት። ዋው ስኩን መሆን አለበት። ሁለተኛ ይሄን በደንብ ያዥ። ከዋው በፊት ከታለች በፊት ያለች የሚመጣው ፊደል ምን መሆን አለበት? ፊደሉ ማንኛውም ሊሆን ይችላል። የትኛው ፊደል ከ28 ተራዊ ፊደሎች የትኛው ሊሆን ይችላል። ግን የሚመጣው ፊደል ምን መሆን አለበት? ሐረካው ዱማ መሆን የግድ አለበት። ያለበለዚያ አይሆንም፣ መድ አይሆንም። ግልጽ ነው። ይሄ ነው መስፈርቱ ለዋው። ዋው መድ ነች ለማለት መድ እንዲሆን ወይም ደግሞ መድ ነው እንድንል መድ ለመሆኑ ማለት ነው። እዚህ ጋር መድ ለመሆኑ መሟላት ያለበት መስፈርት ለመሆኑ ዋው የዋው መስፈርት ቅድም አሊፍን አየን። ከሑሩፉል መዶች መካከል ሑሩፉል መድ ማለት የመሳቢያ ፊደሎች ሌሎች ፊደሎችን የሚስቡ እንዲሳቡ የሚያደርጉ መሳቢያ ፊደሎች ናቸው። አሊፍ ዋው ያ ናቸው። ነገር ግን መስፈርት አላቸው። የዋው መስፈርት የአሊፍ ነው ቅድም አየን። የዋው መስፈርት ደግሞ ዋው መጀመሪያ ስኩን መሆን አለበት። ባለፈው እንዳልኩሽ ማንኛውም ፊደል ምንም ከሌለው ስኩን ነው ብዬሻለሁ። ስኩን ሁለት አይነት ነው ብለናል አይደል? ባለፈው ሚጻፍና ማይጻፍ ከላይ አለ። ማይጻፍ ከሆነ እንደውም ስኩን ነው፣ ግን ያው ለመድ ጊዜ ነው የሚመጣው። ማይጻፍ ከሆነ የሚጻፍ ከሆነ ለተንዊን ጊዜ ነው። ተንዊን ላይ እናየዋለን። ስለዚህ አንደኛው መስፈርት ስኩን መሆን አለበት። ሁለተኛው መስፈርት ደግሞ ከዋው በፊት የሚመጣው ማንኛውም ፊደል ዱማ መሆን አለበት። ምሳሌ በቅድሙ ለምሳሌ ነጥብ ያለበት እንዳይመስልሽ ይላል ጻፍ። አሁን ይሄን አየሽው? ምሳሌው ነው። ይሄ ምሳሌው ነው። ይሄን ካየን እዚህ ጋር አሁን መሳቢያ ፊደል አለ ወይ የሚለው ማየት አለብሽ። መሳቢያ ፊደል አለ? ፊደል አለ? ካለ የሚሳበው ፊደልስ ማን ነው? መሳቢያ ፊደል አለ የሚለውን ታያለሽ። ለምሳሌ እዚህ ጋር አሊፍ አለ የለም? ዋው አለ የለም? ያ ዋው አለ? አዎ አለ። ያ የለችም። ስለዚህ ዋውን ቼክ ታደርጊያለሽ። ዋውን ታያታለሽ። ዋው ስኩን ነች?
አው ስኩን ነች። የመጀመሪያ መስፈርት ተሟላ። አንደኛው እዚህ ጋር ያለ ነው። ይሄ ተሟላ ማለት ነው። ዋው ስኩን መሆን አለባት የሚለው ተሟላ። ከሷ በፊት ያለውስ ዱማ ነው። እዚህ ጋር ከሷ በፊት ያለው ዱማ ነው። አው ዱማ ነው። ይሄው ዱማ ነው። ስለዚህ ተሟላ። ዋው ምንድነች? መሳቢያ ፊደል አለ። ማ ዋው የሚሳበው ማን ነው? ቃፍ ነው። ቃፍ ነው የሚሳበው። ማን የመጣው ሑሩፍ መሳቢያ ፊደል የመጣበት ፊደል ነው የሚሳበው። ማን ላይ የመጣው? ቃፍ ላይ ነው የመጣችው። ቃፍ ትሳባለች ማለት። ስለዚህ ይሄ ሲነበብ እንዴት ይሆናል? ሲነበብ ይሄ ወደዚህ ወደ ቀስቱ ነው የምታየው። ሉ አይሹ ይሄ መሳቢያዎቹ ና ይሄው እዚህ ጋር አልታየም ለካ። ይሄው እዚህ ጋር ይሄው ሉ ቁሉ እቺ ሚል መሳቢያ አለችው ማለት ነው እዚህ ጋር ቁሉ። ነገር ግን ባይኖረው ኖሮ ስለምሳሌ ቃፍና ላም ብቻ ቢሆን እንደዚህ ይሄ ቢሆን ኖሮ የሚሆነው ቁሉ ብቻ ነበር። ቁሉ እንደዚህኛው የሚል ተጨማሪ መሳቢያ የለውም ማለት ነው። ቁሉ ይሄኛው ደግሞ ቁሉ። ይሄኛው ግን ይሄኛው ቁሉ ይሄኛው ደግሞ ቁሉ መሳቢያ ስለሌለው ማለት ነው። ስለዚህ ሁለተኛው ደግሞ የመድ ፊደል ዋው ይሄ ነው። የው መስፈርት ደግሞ ይሄ ነው ማለት ነው። እዚህ ጋር የሚል ድምጽ የመጣው በው መሳቢያ ምክንያት ነው። መሳቢያ እንድትሆን ግን ከፊት ለፊት ስኩንና ከፊት ለፊት ዶማ ማምጣት አለባት። ስለዚህ ከፊት ለፊት የመጣው ዶማ የሆነው ፊደል ደግሞ ይሳባል ዋው ስለመጣች ማለት ነው። ለዋው መስፈርቷ ይሄ ነው ማለት ነው።